ሰላምታዬ በያላችሁበት ይድረስ ማለቴ የዘወትር ምኞቴ ነው። ሰላም ለደስታ ወሳኝ እንግዳው ነውና የሰላም የደስታም ጊዜ እንዲሆንላችሁ ሰማኝላችሁ። ሰላምና ደስታን ከሚያጎሉ እንከኖች መካከል አንዱ የሆነውን መጭበርበር ወይም ሽወዳ ዋነኛው ነው። ሽወዳ ከዘመኑ ጋር አብሮ የዘመነ የሰው ልጅ ከቴክኖሎጂ ጋር እኩል መራመድ እየጣረ በሚገኝበት ወቅት ታዲያ ብዙዎች ሰለባ የሆኑበትን የባንክ መጭበርበር ወይም ሽወዳን ዛሬ ላነሳ ወደድኩኝ። የሰው ልጅ ያለውን ገንዘብ በሙሉ የሚቆጣጠረው በእጅ በያዘው ሞባይል ነው። ሞባይሎቻችን ስልክ ለማናገር ብቻ ሳይሆን ሀብቶቻችን በሙሉ የምናስተዳደርበት መሆን መጀመሩ ዋል አደር ብሏል። ባንኮችም ይህንን ቴክኖሎጂ ወይም መተግበሪያ አፕሊኬሽን እንድንጠቀም ያበረታቱናል። አለፍ ሲልም በሽልማት ያንበሸብሹናል። የቴሌቪዥን ማስታወቂያዎችም የወረቀት መገበያያ ገንዘብ ይዞ መዞር ነውር እስኪመስል ድረስ ለግንዛቤ ያሳዩናል፣ ያስተዋውቁናል። በእርግጥም ለተሻለ የፋይናንስ ስርዓት ወሳኝ መሆኑ እሙን ነው። በዚህ ወሳኝ ቴክኖሎጂ እጅግ አስፈላጊነቱ ከገንዘብ በላይ የሆነው ጊዜ መቆጠቡ፣ በፈለግነው ጊዜና ሰዓት ለፈለግነው ዓላማ መድረሱ ከጥሩም በላይ በጣም ጥሩ ነው። ይሁን እንጂ ይህንን ቴክኖሎጂ በመጠቀም ገንዘባችን እንዲያስቀምጥልን ባለቤትነት መብት የራሳችን ቢሆንም የመቆጣጠር ኃላፊነት የምንሰጠው ተቋም በማስመሰል አፈቀላጤ ቴክኖሎጂ ቡዳ የሆኑ አጭበርባሪ ግለሰቦች በብርሃን ፍጥነት የሚሰልቡን አጭበርባሪዎች በርከትም ብለዋል። አንዳንዴ እኛ ያገዝናቸው፣ አንዳንዴ ቅጽበታዊ በሆነ ስህተት ገንዘባቸውን ያጡ ሰዎች በሀገራችን ከ70 ሺህ በላይ የሚሆኑ ወገኖቻችን ናቸው። የኢትዮጵያ ንግድ ባንክ ባለፉት 4 ዓመታት ከ1 ቢሊዮን ብር በላይ የሚቆጠር ገንዘብ በዚሁ ተግባር ማጣቱንም ገልጾ ነበር። የግል ባንኮችን እንግዲህ ቤት ይቁጠራቸው። በዛሬ ሽወዳ ትኩረቴ የእርስዎ ኪስ የሆነውን የእጅ ስልክዎ ላይ የሚደርሰውን ጥቃት ምንድነው? በእንዴትስ መከላከል ይቻላል? የሞባይል ማጭበርበርና ሽወዳስ ምንድናቸው? የሚለውን ልናወጋ ወደድን። አብራችሁኝ ቆዩ። ሽወዳ 1 በሞባይሉ ላይ ተደውሎ ከከሌ ባንክ ነው፣ ደንበኛችን አካውንቱ ላይ ችግር ስለገጠመን ልናስተካክል ነው፣ እባክዎ ይጠብቁን፣ የምንጠይቀውን ጥያቄ መልሱልን፣ የመሳሰሉ ጥያቄዎች ወዘተ ሊባሉ ይችላሉ። የዛኔ እጅግ መጠንቀቅ ይኖርብዎታል። ምክንያቱም እነ ከሌ መሆናቸውን መጠርጠር ይገባዎታል። ሽወዳ 2 ደንበኛችን ከ4G ወደ 5G ኔትወርክ እያስተካከልን ስለሆነ ፈጣን የሞባይል ባንኪንግ ወይም ሞባይል ሲስተም እንዲኖረው ባንካችን እየሰራ ስለሆነ እባክዎ የተወሰኑ ማስተካከያዎች ልናደርግ ስለሆነ እኔ በምመራዎት መመሪያ መሰረት ሞባይል ባንኪንግን በመክፈት ይተባበሩን የሚል መሰል ጥያቄዎች፣ ከዛ በኋላ ሚስጥር ቁጥሮትን ሌሎችንም የአካውንት ጥያቄዎች እየጠየቁ ስሙንም ቀድሞ እየነገሩ እስከና አካውንቶ አመኔታዎትን ለመውሰድ ይሞክራሉ። የዛኔም ጥንቃቄ ያስፈልጋል። ይህ ከባንኩ እውቅና ውጭ ሊሆን ስለሚችል፣ ምክንያቱም እነከሌ ከተግባራቸው መካከል አንዱ ይህም ስለሆነ። ሽወዳ 3 ብዙዎቻችን የምናውቀው ብዙዎቻችን ላይ የደረሰው እንኳን ደስ አለዎት፣ ሽልማት ደርሰውታል፣ ባጃጅ ደርሰውታል፣ መኪና ደርሰውታል፣ ላፕቶፕ ደርሰውታል፣ የተለያዩ ነገሮችን በሚያማልል እርሶን በሚያስደስት መልኩ ይደወልልዎታል። የዛኔ ማስተዋል ያለበት የእንኳን ደስ አለው መልእክቱን ገታ አድርገው ራስዎን መመልከት ወይም የደዋዩን ማንነት ማጣራት ይኖርብዎታልና እነከሌ መሆናቸውን መጠርጠር እንዳይረሱ። ቀደም ሲል ያነሳዋቸው ከማጭበርበሪያ መንገዶች መካከል በጣም ጥቂቱን ነው። በርከት ያሉ የማጭበርበሪያ መንገዶች ስላሉ ጥንቃቄ ሊኖር ይገባል። በዋናነት ዋናው መጠንቀቅ ነውና እንዴት መጠንቀቅ እንችላለን? ከእንደዚህ አይነት ድርጊቶች ራሳችን እንዴት ልንቆጥብ ይገባል የሚለውን ባጭሩ ማሳወቅ ፈልጋለሁ። የጥንቃቄ መልእክት 1 የማያውቁትን ዋይፋይ አለመጠቀም፣ ክፍት የሆኑ ዋይፋዮችን በሙሉ አለመጠቀም። ምክንያቱም ሙሉ በሙሉ ሞባይል መረጃዎችን በቀላሉ አሳልፈው ስለሚሰውላት። በስልክዎ ላይ የተለያዩ ሜሴጆች እንዲሁም ሊንኮች ሲላክሎ አለመክፈት፣ አለመንካት። ከማያውቁት ስልክ የሚመጣልዎትን ሊንክ በጭራሽ ሊነኩ ወይም ሊከፍቱ አይገባም። ጥንቃቄ መልእክት ስልክዎ ላይ ከሰው የሚቀበሉትን አፕሊኬሽኖች በስርዓት ማወቅ ይኖርብዎታል። ማወቅ የሚያስፈልገው ማንኛውም አፕሊኬሽን ከሰው ወደ ሰው ሲላላክ ብዙ የዋይፋይ እንዲሁም የብሉቱዝ የጊዜ እንደመከፈቶች ስለማይቀሩ እባክዎ
ጥንቃቄ ሊያደርጉም ይገባል። ይህ ከብዙ በጥቂቱ አሁንም የመከላከያ ዘዴዎች ናቸውና ራስዎን ከእንደዚህ አይነት አጭበርባሪዎች ይከላከሉ መልእክቴ ነው። ሰላም።